ዋትስአፕ ጋይስ በአሁን ቪዲዮ የምናየው ስለ መልካም እድልና ስለ ዛፒሮ ልዩነት ነው። መልካም እድል ጋር 117 ብር አለኝ ማለት ነው። ዛፒሮ ላይ ደግሞ 158 ብር አለኝ ማለት ነው። ዊዝድሮ አደራረጉ ስለ ሁለቱም እናያለን ማለት ነው። ከዛ መልካም እድል ላይ እንገባና ዊዝድሮ የሚለውን እንነካለን ማለት ነው። ከዛ ኤክስ እንለዋለን ማለት ነው። ያው እኔ ከዚህ በፊት እዚህ ጋር ቁጥሬ ምናምን ስላስገባሁኝ እዚህ ጋር አሁን አስገባ አይለኝም። ቁጥሬን ስላስገባሁኝ በቃ በዚህ ሆኖ እንዲገባልኝ የምፈልገው ኤክስ ስላለሁኝ ከዛ 100 ብር ልና እዚህ ጋር ፓስወርድ እናስገባለሁ። ከ1 እስከ 6 ነው የኔ ፓስወርድ። ከዛ ሪሲቭድ እንለዋለን ማለት ነው። 16 ብር የማውጫ ይቆርጣል። ያው አሁን ከመልካም እድል ላይ 100 ብር አዘዝን ማለት ነው። አሁን ደግሞ ወደ ዛፒሮአችን እንሄዳለን ማለት ነው። ዛፒሮ ላይ 158 ብር አለኝ ማለት ነው። ዊዝድሮ የሚለውን እንነካለን። ከዛ ሪሲቭድ የሚለው ላይ እንገባለን። ያው እዚህ ጋር እኔ ከዚህ በፊት ቁጥሬን ስላስገባሁ ሁለት የማውጫ ቁጥሮችን አስገብቻለሁኝ። በ56 ቤት ስለሆነ የምፈልገው 100 ብር ልና ሪሲቭድ የሚለውን እንነካለን ማለት ነው። ያው እኔ አሁን ላይ ማውጣት ስለማልፈልግ ነው 300 ብር ሲደርስ ነገር ማውጣው ብዬ ነው። እና እንደዚህ ነው አወጣጡ። ይሄን ስራ መስራት የምትፈልጉ ከሆነ ኢምሮተች ብላችሁ ቴሌግራም ላይ ሰርች ስታደርጉ ቻናል ይመጣላችኋል ማለት ነው። ወደ 300 አካባቢ ተከታዮች አሉኝ ማለት ነው። እዛ ላይ ገብታችሁ ሰራ አድርጉ። ይመቻችሁ።